ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምእመናን ወምእመናት ሁላችሁም እስከ ሞት ድረስ በወደደንና ባፈቀረን በቸሩ አባታችን በእግዚአብሔር ስም እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዛሬው ዕለት የምንገኘው እንደምታዩት በምዕራፈ ቅዱሳን አዳራሪ ቅዱስ ጊዮርጊስ አንድነት ገዳም ነው። እንደሚታወቀው ታላቁ አባታችን ቆሞስ አባ ገብረ ኪዳን እዚህ ቦታ ላይ መጥተው ይህንን ቦታ እንደዚህ መስርተው ልጆቻቸውን መነኮሳትን አባቶችን እናቶችን ማህበር መስርተው እናንተን በመያዝ ይህን የመሰለ ህንጻ ሰርተው እንግዲህ እግዚአብሔር አምላክ እንደ አባቶቻችን እንደ አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ እንደ ቅዱሳን በዚህ ምድር ያለውን ነገር ሁሉ አገልግሎታቸውን ጨርሰው እግዚአብሔር ጠርቷቸው አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት ምእመናን ወምእመናት ሁላችሁም እስከ ሞት ድረስ በወደደንና ባፈቀረን በቸሩ አባታችን በእግዚአብሔር ስም እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ በዛሬው ዕለት የምንገኘው እንደምታዩት በምዕራፈ ቅዱሳን አዳራሪ ቅዱስ ጊዮርጊስ አንድነት ገዳም ነው። እንደሚታወቀው ታላቁ አባታችን ቆሞስ አባ ገብረ ኪዳን እዚህ ቦታ ላይ መጥተው ይህንን ቦታ እንደዚህ መስርተው ልጆቻቸውን መነኮሳትን አባቶችን እናቶችን ማህበር መስርተው እናንተን በመያዝ ይህን የመሰለ ህንጻ ሰርተው እንግዲህ እግዚአብሔር አምላክ እንደ አባቶቻችን እንደ አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ እንደ ቅዱሳን በዚህ ምድር ያለውን ነገር ሁሉ አገልግሎታቸውን ጨርሰው እግዚአብሔር ጠርቷቸው